ሪዞርትና ሰላም በሀገራችን የብልጽግና መንግስት ከሚታወቅባቸው የልማት ዘርፎች ውስጥ በዋናነት የኮሪደር ልማትና የሪዞርት ልማቶች ናቸው። እንደ መለያ እንደ መጠሪያ ሁሉ እስከ መሆን ደርሰዋል። በእርግጥ ሌሎች ልማቶች የሉም ማለት አይደለም። ቢሆንም የሪዞርቱና የኮሪደር ልማቶቹ ግን ጎልተው ወጥተዋል። ስለዚህ ከሪዞርትና ከኮሪደር ልማቱ ጋር በተያያዘ ደግሞ በተለይ የሪዞርት ስራዎቹ ግዙፍና ከፍተኛ ገንዘብ የሚፈልጉ ከመሆናቸውም በተጨማሪ ከሁሉም በላይ ሰላም ይፈልጋሉ። በየክልሉ የተሰሩ ሪዞርቶች የሀገር ውስጥም የውጭም ጎብኚ እየተጠቀማቸው ሀገርም እንዲጠቅሙ ማድረግ የሚቻለው ሰላም ሲኖር ነው። ሰላም ለውጭ ጎብኚዎችም ለሀገር ውስጥ ጎብኚዎችም እንደ ልብ ለመንቀሳቀስ ዋና መሳሪያ ነው። ሰላም ከሌለ ሪዞርቶቹን የሚጎበኝና የሚዝናናባቸው ቀርቶ በአጠገባቸው የሚያልፍ ሰው ሊጠፋ ይችላል። አዎ፣ በኢትዮጵያ ውስጥ በአሁኑ ሰዓት ወንድሙን ለመቅበር ሀዘን ለመድረስ የሚፈራበት ዘመን ነው። አንዱ ወደ አንዱ ሄዶ ነግዶ ሰርቶ ለመብላት የሚሳቀቅበት ዘመን ነው። ሹፌሮች ጠዋት ተነስተው ከሰዓት ምን እንደሚገጥማቸው የማያውቁበት ዘመን ነው። አዎ፣ ሰላም ርቆናል። ያለ ሰላም ደግሞ ሪዞርቶቹ ጥቅም አይሰጡም። የሀገር ሀብት እስከፈሰሰባቸው ድረስ ልንጠቀምባቸው ከሆነ አገልግሎት ሊሰጡን ከሆነ ሰላም ያስፈልገናል። መንግስት ለሪዞርቶቹ የሰጠውን ያህል ትኩረት ለሰላም ትኩረት መስጠት አለበት። በየክልሎቹ ያሉ የጸጥታ መደፍረሶች እጅግ አሳሳቢዎች ናቸው። በህዝቡ ላይ ያለው የኑሮ ጫና እጅግ አሳሳቢ ነው። ሰው ሰላም ካለ ቢቸግረው እንኳ ነገ ሲሞላልኝ እነዚህን መዝናኛዎች ጠቀምባቸዋለሁ ብሎ ሊያስብ ይችላል። አዎ፣ በርቀት እያያቸውም መንፈሱ ሊታደስ ይችላል። ግን ይህን ማሰብ የሚያስችል ሰላም ሲኖር ነው። ብዙ ዓመታት ተቆጠሩ፣ ሰላም ግን አልተረጋገጠም። የእርስ በርስ ግጭት አልቆመም። እውነተኛ ፖለቲካዊ ውይይት ተደርጎ የሀገር ችግር አልተፈታም። ዛሬም ማዶና ማዶ ሆኖ ቃል ውርወራ አለ፣ ጥይት መወራወር አለ። ይህን ማስቆም ሳንችል የሪዞርቶቹን ውጤት የልማትነት ጥቅማቸውን የሚረዳው ሰው ያንሳል። እኔ መኖር ሳልችል ምን ያደርግልኛል የሚል ዜጋ ይፈጠራል። ስለዚህ ሰላም ላይ ትኩረት ተሰጥቶ መሰራት አለበት። ለማስመሰል ሳይሆን በእውነት ላይ ተመሰረተ ፍትሃዊ የሆነ ሁሉንም የሚያግባባ እንደሚባለው ከሆነ የምክክር ኮሚሽን ተብሎ የተቋቋመው ስብስብ የኢትዮጵያን ችግር መፍታት ከሚችል ከሆነ ጥሩ ነው። ጥሩ ለውጥ ይመጣል። የምክክር ኮሚሽንም ይሁን ሌላ ኃይል በኢትዮጵያ ውስጥ ሰላም ለማምጣት መስራት አለበት። ሰላም የሚመጣው ደግሞ በውይይት በንግግር ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያችን። የተሰሩ ሪዞርቶችን እንድንጠቀም ሀገራችንን ሰላም ያደርግልን።